ሆዳቸው እንደ ቤት ያክል የሆነ በውስጡ እባቦች ያሉበት ቤት ያክል የሆነ ሆድ ያላቸው ሰዎች አይቻለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድናቸው ብዬ ጅብሪልን ስጠይቅ ሃኡላኢ አኪሉ ሪባ የሚበሉ ሰዎች ናቸው ብሎኛል ብለዋል። ወለድ አራጣ የሚበሉ ሰዎች ናቸው ብሎኛል። በሌላ ላይ በጡታቸው የተንጠለጠሉ ሴቶችንም አይቻለሁ ብለዋል። ምንድናቸው እነዚህ አንተ ጅብሪል ብዬ ስጠይቅ ይህም በይሃቂ የዘገቡት ሐዲት ላይ ነው። እነዚህ ሴቶች ናቸው በባሎቻቸው ላይ የነሱ ልጅ ያልሆነን የሚያስገቡ ናቸው ብለዋል። ክህደት የሚፈጽሙ ከሌላ ወልደው ለባሎቻቸው ልጅህ ነው ብለው የሚሰጡ ሰዎች ናቸው እነዚህ ሴቶች ናቸው ብለዋል። ከሐሜትና ነገር ማዋሳድ ጋር የተገናኘ ደግሞ እንደዚሁም በሰዎች አልፍ ያለው ከነሐስ የሆነ ጥፍር ያላቸው ፊታቸውን የሚቧጭሩ ደረታቸውን የሚቧጭሩ አይቻቸዋለሁ። ጅብሪል ምንድነው ይህ ብዬ ጠየቅኩት። እነዚህማ የሰዎችን ስጋ የሚበሉ ናቸው። ወየቀዑነ ፊ አዕራድህም በሰዎች ክብር ላይ የሚረማመዱ ሰዎች ናቸው። የሚያሙ ነገር የሚያዋስዱ የሰው ክብር የሚነኩ ናቸው። በጣም የሚያስደነግጠው ኢማሙ አሕመድ ያወሩት የዘገቡትና አልባኒ ሰሒህ ያሉት ሐዲት ላይ ረአይቱ ለይለተን ኡስሪየ ቢ ኢስራእ በወጣሁበት ሌሊት አይቻለሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሰዎችን አይቻለሁ ከንፈራቸው በሳት ይቀረደዳል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ቢሚቅራድ ሚን ናር። እነማን ናቸው እነዚህ አፋቸው እንዲህ የሚተለተለው ብዬ ጠየቅኩት ጅብሪልን። ኹጠባኡ ኡመቲከ አለዚነ የቁሉነ ማ ላ የፍዐሉን የማይሰሩትን ነገር የሚናገሩ ሰዎች ናቸው። አላህ ይጠብቀን።